ሰላም ጤና ይስጥልን። ወደ ተከበራችሁና የተወደዳችሁ የአማራ ሕዝብ እንዲሁም የፋኖን ትግል የምትደግፉ በመላው ዓለም የምትገኙ ወንድሞቻችን እህቶቻችን እንደምን አላችሁልን? ፋኖ አማራ ጌታቸው እባላለሁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር የሻለቃ ነው የምትያዛቸው ብርጌድ ሕዝብ ግንኙነት ነው። ምንድነው ማስተላለፍ የፈለኩት ነገር የአማራ የአንድነት ጉዳይ ስለሚያሳስበኝ ነው። አማራው እንደ አማራ እንዲቆም የህልውና ጥያቄውንና የህልውና መብቱን ለማረጋገጥ ያለው አማራጭ አማራ እንደ አማራ አንድ ሆኖ መቆም። በፖለቲካ አሰላለፍ በፖለቲካ ዓለም ወይም በፖለቲካ የርዕዮተ ዓለም ብዙ የሐሳብ ልዩነቶች አሉ። በሐሳብ ልንለያይ እንችላለን። እንደ አማራ ግን አንድ ነው። ጠላትም የሚገለን አማራ ብሎ እንጂ አንተ የፖለቲካ አስተላለፍ የተለየ ነው፣ አንተ የተለየ አስተሳሰብ አለ፣ አንተ ከከሌ ጋር ጸብነህ በሚል ለይቶ የለም የሚመጣ። በጠላቶቻችን ዘንድ የአማራው አንገት አንድ ነው። የአማራው አንገት አንድ ነው። ስለዚህ ምንድነው የአማራው የመዳኛ የከፍታው ጥግ ሊሆን የሚችለው አንድነት ብቻ ነው። አንድ መሆን ያስፈልጋል። በጣም ያሳስበኛል የዚህ ጉዳይ። ህዝባችን በአማራነቱ እየተሳደደ እየተገደለ ነው። ድሮ ወለጋ፣ መተከል፣ ራያ፣ ደራ ምናምን አካባቢ ነበር። ወልቃይት ወይም ወደዚህ ወደ ማይካድራ አካባቢ ነበር የሚገኝ። ደጃችን አንኳክቶ በአማራ ህዝብ ላይ የዘር ማጥፋት ወንጀል ለመፈጸም ገሃዳዊ ጦርነት ተጎስሞበት ተዘጋጅቶለት ደጁን እያንኳኳ ከሊቅ እስከ ደቂቅ እየተገደለ የእምነት ተቋማት እየፈረሱ መስጊዶች፣ አብያተ ክርስቲያናቶች ሳይቀር። ስለዚህ አማራው መዳኛው የጎንዮሽ መንገዱን ትቶ አንድነቱን አጠናክሮ በአንድነት ጎዳና መጓዝ አለበት። ስልጣኑንም ሀብቱንም ሁሉንም ነገር ነገ እንደርስበታለን። ቁመን ስንው ህልውናችን ካረጋገጥን በኋላ የአማራነት ዕጣ ፋንታችን ከጻፍነ ካረጋገጥን በኋላ ሁሉን ነገር እንደርስበታለን። ህዝባችን እናስቀድም። መቅደም ያለበት ጉዳይ ምንድነው? የህዝባችን ጉዳይ ነው። የህዝባችን ጉዳይ ነው በግልጽ ለመናገር። ስለዚህ አንድ መሆን አለብን። ያለምንም ኃጢአታቸው በድሮን እየተገደሉ ያሉ የ2 ዓመት ህፃናት ያለምንም ኃጢአታቸው ልጃቸውን ለመውለድ ጤና ጣቢያ የተኙ እናቶቻችን በምጥ ላይ ያሉ የድሮን ሰለባ በመሆን ህይወታቸውን ተቀጥፈዋል። የነዚህ ጉዳይ ሊያሳስበን ይገባል ወንድሞች። ስለዚህ አንድነታችን ወደ ቀደመ የአማራነት የከፍታ ክብራችን ስለሚመልሰን አንድ መሆን አለብን። አንድነት ኃይል ነው። አንድ የሆነ ማንኛውም አካል እስራኤላውያን አንድ ስለሆኑ ነው። ከ80 ዓመት በላይ እንደ ሀገር ከቆመች ከ80 ዓመት በላይ አልሆናትም እስራኤል። አንድ ስለሆነች ግን ዓለምን እያንቀጠቀጠች ነው ያለችው። አማራም ደግሞ ከእስራኤል በላይ አቅም አለው። ታሪካዊ ዳራ አለው። ታሪካዊ አርበኝነት አለው። የራሱን ዕጣ በራሱ ዕድል በራሱ እጅ በራሱ መብት የመጻፍ አቅምና ክህሎት አለ። ይህንን ተጠቅመን ወደ ቀደመ የአማራነት የከፍታ ማማችን ለመውጣት አንድ መሆን አለብን። ስለ ህዝባችን ስለፈጠራችሁላችሁ ስለ ህዝባችን ስንል የጎንዮሽ ልዩነታችን ትተን አንድ እንሆን። እስቲ ለህዝባችን እስቲ እንደ ሻማ ቀልጠን እንብራለት። የነጻነት የድል ችቦውን በቅርቡ እንድንለኩስለት እንደ ግል ይፈልጋለሁ። አመሰግናለሁ። የሳምንት ሰው ይበለን።